እንደ ኩፍራ ምናምን አይደለም። በጣም ቅርብ ስለሆነ በዛው አድርገን የመጣን። ከኢትዮጵያ ግብጽ ነው የሄድሽው ማሪ? መጀመሪያ ከሱዳን ወደ ግብጽ ሄድኩኝ። ሱዳን ነበርኩ። ኦኬ ሱዳን ኖረሽ ግብጽ ሄድሽ ነው? ግብጽ ኖረሽ ሊቢያ ሄድሽ? ኦኬ እና ምን ሆነሽ ነው መንገድ ላይ ያገኘሽ ዑመር? አከራያችን ስደተኛ አንፈልግም፣ ካከራያችሁ ቤታችሁን እንወስዳችኋለን፣ አከራይ ካላወጣችሁ ብለው እዛም በሌሊቱ ነው የጣለን። ለዛ ነው ያገኘኝ። አከራያችሁ ምናዊ ነው? አከራያችሁ አውጥቶ የጣለሽ? ሊቢያዊ ነው። ሊቢያዊ። ኦኬ እሺ አንቺ ሊቢያ ስንት አመትሽ ነው? 3 አመቴ ነው። ኦኬ እና ሊቢያ በቃ ልትኖሪ ያስበሽ ነው 3 አመት ሙሉ የተቀመጥሽው? ወደ ሌላ ሀገር የመሄድ ሐሳብ የለሽም? ሞክሬ ነበር አልተሳካም። ኦኬ እና አጠገብሽ የተኛው ህፃን የማን ነው? የኔ ልጅ ናት። ኦኬ ስንት ወሯ ነው? አመቷ ነው ገና። ኦኬ አባቷስ? አባቷ እስር ቤት ነው ያለ። ኢትዮጵያዊ ነው? እና ምንድን ነው የምትፈልጊው? እኔ ከዚህ አከራያችን ከመውጣታችን በፊት በጣም አሞኛል እና የማህፀን ችግር ስላለብኝ በጣም ብዙ ጊዜ ላገኛችሁ ሞክሬ ነበረ፣ ግን ማንም ሊያወራ ፈቃደኛ አልነበረም። ስልካችሁ ራሱ እንዳይላክና ጽሁፍና እንዳይገባ ስላደረጋችሁ በጣም ተጨንቄ ነበርና ኦፕሬሽን ያደረኩበት ምክንያቱም ስላመመኝ ነውና በኦፕሬሽን የወለድኳት እና ወደ 10 ደቂቃ ራሱ መቆም አልችልም። ናግሽኝ በመቤቴ። አካውንት ነምበርሽን ንገሪኝና ያቅማችንን እናድርግ። ተናገሪ እዚህ ጋር አካውንት ነምበርሽ። እሺ አያልቅም። ነገም ይቀጥላል፣ ከነገ ወዲያም ይቀጥላል። አያልቅም ይሄ ነገር መቼም ማቆሚያ የለውም። አይዶን እኔም ግራ ገብቶኛል። መፍትሄው ምን እንደሆነ አላውቅም። በየቀኑ ችግር ላይ ያለው ችግር አያልቅም። አንዱን አሳከምን ተመስገን ስንል አንዱን እንትን ስንል አንዱ ይመጣል። ኧረ የእኛ መከራ 1027 1000 27 10 74 73 9 ማን ነው? ያዩ ደሴ የምንሽ ናት? የአክስቴ ባል ነው። አካውንት ነምበር ኮመንት ላይ ስትጽፉ በቁጥር አትጻፉ፣ ይዘጋል፣ ፊደል ቀላቅሎበት። ያዩ ደሴ የሀያት ስም ባብል። ያዩ ደሴ ባብል። ምን ያህል ታምኛለሽ ያክስትሽን ባል ብሩን እንደሚልክልሽ? በጣም ነው የማምነው። በጣም ብዙ ጊዜ ተባብሮኛል። ኦኬ እሺ ይሄ ያክስቷ ባል አካውንት ነምበር ነው። ልጅቷ ስምሽ ማን ነው እህቴ? ሚሚ ነበር። ሚሚ? ኦኬ ሚሚ ስንት አመት ግብጽ ኖረሻል? 7 አመት። የሚያውቁሽ ሰዎች አሉ ግብጽ? እኔ ብዙ የማውቃቸው ሰዎች አሉ። ኦኬ እሺ ሱዳን ስንት አመት ኖረሻል? 4 አመት። ሱዳን 4 አመት፣ ግብጽ 7 አመት፣ ሊቢያ 3 አመት ኖረሻል? ኦኬ እሺ እዚህ ጋር የምትመለከቷት እህታችን ስሟ ሚሚ ነው። እንደነገረችን ግብጽ 7 አመት፣ መጀመሪያ ሱዳን 4 አመት፣ ከዛ ግብጽ 7 አመት፣ አሁን ደግሞ ሊቢያ 3 አመት ኖራለች እና አሁን ጎዳና ላይ ወድቃ ነው ሊቢያ ሀገር ኦመር የሚባል ወንድማችን ያገኛት። ኦመር የሚኖረው ሊቢያ ነው እና አግኝቷት ነው ቤቱ ያስጠጋት።
እና የጎዳና የወደቀችበት ምክንያት ደግሞ አከራይዋ አባሯት ነው፣ ሊቢያዊ አከራይዋ። ሶ ስቀርብ ኮመንቱን እንዳለ ጋዜጠኛው እንዲህ አለ፣ አንተ ፍቅር ብለህ ስትጠራት እሷ አባት ብላ፣ እሷ ማን ብላ ትጠራሃለች? ፍቅር ብዬ ነው የምጠራት ሲለው፣ አንተ ማን ብለህ ትጠራሃለህ? አንተ ማን ብለህ ትጠራታለህ ሲለው፣ እኔ እሷስ ማን ብላ ትጠራሃለች ሲለው፣ እኔ ፍቅር ብዬ ስጠራት እሷ አባት ብላ ትጠራኛለች ሲል፣ ጋዜጠኛ እንደዛ ከሆነማ ፍቅር አላችሁ፣ አንተ ፍቅር ስትላት እሷ አባት ስትልት ፍቅር አላችሁ ማለት ነው፣ በኋላችሁ ፍቅር አለ ማለት ነው አለው ሲለው፣ እኔ አይኑሬን ጠቅ አረገኝ። ምክንያቱም እኔ ባለቤቴን ለ15 ዓመት አባቴ እያልኩ ነው ስጠራው የነበረው። እሱ ግን ፍቅር ብሎ ጣቶኝ አያውቅም። እንቡጢ ብሎ ነው የሚጠራኝ። እንቡጥ ታውቂያለሽ? እንቡጥ እና ስለዚህ አይወደኝም ማለት ነው። አይወደኝ ልክ እሷ ፍቅር ብሎ እንደጠራት ፍቅር ብሎ ይጠራኝ ነበር። ስለዚህ እኛ ሚዲያ ላይ መቅረብ አለብኝ። ቀርቤ ይህን ችግሬን መንገር አለብኝ። ህዝቡ ሊያይልኝ ይገባል። ችግሬ ትክክል ማየት አለበት። እንዴ ለምን እኔ ስተበድዬ ፍቅር ይፈልጋለሁ አለ